አዳማ ላይ ያላችሁ ቤት ፈላጊዎች የቤት ባለቤት ሆኖ ይሄን እድል አታገኙትም። እውነቴን ነው። እሺ ስሜ ታደሰ ደጀን ይባላል። ከተመዘገብኩ 7 ወር ከ8 ወር ቤቢ ያው ስሜ ስታከረ ይባላል። የመንግስት ከብቶት ነው ከመዘገብኩት only 3 ወር ነው። ከተመዘገብኩ 3 ወር ነው። ኦኬ። ስሜ ዮናስ ኃይሌ ይባላል። የኔ ልጅ ተመዝግቤ አባል ሆኛለሁ። የቤት ባለቤት ደግሞ በመመዝገብ ምን ይሰማል? አሁን በእውነት የኔ ልጅ በመመዝገቤ በጣም ደስተኛ ነኝ። እስካሁን ያለው ሂደት እጅግ በጣም ጥሩ በሆነ ሂደት ላይ ነው ያለው። እርግጠኛ ነኝ በአጭር ጊዜ የቤት ባለቤት እንደምሆን እርግጠኛ ነኝ። ምን ያህል ጊዜ ሆኗል አሁን ተመዝግበህ መቆጠብ ከጀመርክ? ጀምስ ተመዝግቤ ቁጠባ ከጀመርኩኝ 6 ወር ሆኛል። 6 ወር እዚህ በ6 ወር ውስጥ ያው የሚያስፈልገው ማልቼ ወራዊ ቁጠባዬን እየቆጠብኩኝ ነው። ዛሬ የሆነ ስብሰባ ነገር ነበራቸው መሰለኝና ምንም በተመለከተ ነው። ዛሬ የአባላት ስብሰባ ነበረ። የቤት ግንባታውን ለማካሄድ የተወሰኑ 1-2 ቦታዎች ምርጫ ነበረ። እነዛ 2 ቦታዎች ላይ የትኛው ቦታ የሚመረጥ የሚል አባላቱ የማማከር ስብሰባ ነበረ እና በአንደኛው ላይ ውሳኔ ሰጠ። ምን ያለው ነገር ሰን በጥሩ ሁኔታ ስብሰባው ተካሄዶ የወሰናችሁት ቦታ ምን ያክል አሪፍ ነው? አሁን በአንተ እይታ ቦታውን አይተኸዋልና? በእውነት ከሆነ ይህ ቦታ እጅግ በጣም ወሳኝ ቦታ ነው። አንደኛ ነገር ለመሰረተ ልማቶች በጣም የተባለ ቦታ ነው። ሁለተኛ ነገር ዋና አስፋልት ላይ ነው። በጣም አሪፍ እና ምቹ የሆነ ለማንኛቸውም ቦታዎች ቅርብ የሆነ አሪፍ ቦታ ላይ ነው።